ስልካችንን በመናበራበት ሰዓት ማስታወቂያ ይመጣል። በየደቂቃው በየሰከንዱ ማለት በሚቻልበት ሁኔታ ስልካችንን ስናበራ ማስታወቂያ ነው የሚገባው። የሆነ ነገር ማድረግ ስንጀምር ማስታወቂያ ይመጣል። የሆነ ነገር ማየት ስንጀምር ማስታወቂያ ይመጣል። ጭራሽ ስልካችንን እንዳንጠቀም የሚያደርግ የስክሪን ማስታወቂያ በጣም ብዙዎቻችንን ያስቸገረ ነው። ይሄንን ችግር እንዴት አድርገን መቅረፍና ማስተካከል እንደምንችል በዛሬው ቪዲዮአችን ውስጥ ላሳያችሁ ሞክራለሁ። ለዚህ ቻናል አዲስ የሆናችሁ እህት ወንድሞች እቺ የሰብስክራይብ ቦታ ተቆር ብላ ካለች አንድ ጊዜ በመንካት ከፊት ለፊት የደውል ምልክቱን አንዴ በመንካት ከታች ኦን የሚል ይመጣላችኋል። ኦን የምትለዋን ኦን በማድረግ ዘወትር የሚለቀቁ ቪዲዮዎች እንዲደርሷችሁ ያልኩኝ ቪዲዮውን ላይክ ሼር ማድረጋችሁን አትዘንጉ። ብዙ ሰው ጋር እንዲደርስ በኩላችሁን ትብብር አድርጉ ያልኩኝ ወደ ዛሬው ቪዲዮአችን ስናመራ ስልካችንን ለመጠቀም የሚያስቸግረንን ፋታ የማይሰጠን የማስታወቂያ ጋጋታ አድርገን ማስተካከል እንችላለን። አንድ ለሶስት ነጥቦችን አሳያችኋለሁ። ስልካችን ላይ የሚመጣውን የስክሪን ማስታወቂያ ማስወገድ እንችላለን። ያንን ለማድረግ መጀመሪያ ወደ ፕሌይ ስቶር እንሄዳለን። ፕሌይ ስቶራችንን ከፍተን ከገባን በኋላ ከላይ የፕሮፋይል ምልክት አለች። እቺን የፕሮፋይል ምልክት አንድ ጊዜ እናካታለን። ፕሮፋይል ምልክቷን አንድ ጊዜ ከነካን በኋላ ማኔጅ አፕ ኤንድ ዲቫይስ የሚል መጀመሪያ ላይ እናገኛለን። ማኔጅ አፕስ ኤንድ ዲቫይስ የሚለውን አንድ ጊዜ እናከዋለን። ፕሌይ ፕሮቴክት ስካንድ የሚለውን አንድ ጊዜ እናከዋለን። ይሄንን ለማድረግ እዚሽ ጋር ስካን የምትለዋን አንድ ጊዜ እንጫናለን። ስካን እናደርገዋለን። ቺን ስካን የምትለዋን አንድ ጊዜ በመጫን ኢሹዎች ካለው እዚሽ ላይ ያሳየናል። ምንም አይነት ኢሹ ካለለውና በመንጠቀመው አፕ ላይ አንዳንድ አናውን አፖች አሉ ምንም የማይታወቁ የምንጠቀማቸውን እነሱን ቼክ ካደረግንና ስካን ካደረግን በኋላ no harmful apps found ይለናል። እዚህ ጋር ምንም አይነት ችግር ያለው አፕ አላገኘውም ይላል። ይሄኛውን ስካን አድርገን እናልፈዋለን። ይሄንን ስካን አድርገን ካለፍን በኋላ ትልቁና ዋነኛው ነገር ሴቲንግ ውስጥ እንገባለን። እዚህ ሴቲንግ ውስጥ በመምጣት ኖቲፊኬሽን እዚህ ጋር እናገኛለን። ኖቲፊኬሽን የሚለውን አንድ ጊዜ በመክፈት እንገባለን። አፕስ ኖቲፊኬሽን ብሎ ከላይ መጀመሪያ ላይ ይመጣልናል። ኖቲፊኬሽን የሚለውን አንድ ጊዜ እናከዋለን። ስልካችን ላይ ያሉ አፖች በእንደዚህ አይነት መልኩ ይመጡልናል። ማስታወቂያዎችን በብዛት የምናቆምበት ስልካችን በማስታወቂያ ፋታ ማይሰጠንና ስልካችንን መጠቀም የሚያስቸግረን ከሆነ ከነዚህ አፖች ውስጥ ኖቲፊኬሽን እንደምትመለከቱት አብዛኛው ኖቲፊኬሽን ኦን ሆኖ ነው ያለው። የማንጠቀማቸውን አፖች ኖቲፊኬሽኑን ኦፍ እናደርገዋለን። ማንጠቀማቸውን በመምረጥ ኦፍ እናደርገዋለን። እኔ አብዛኛውን ኖቲፊኬሽን ዘግቼዋለሁ። ማትጠቀሙትን ሁሌ ዴይሊ የምትጠቀሙትን አፕ ብቻ ኖቲፊኬሽኑን ኦን በማድረግ ሌሎቹን ማትጠቀሙትን አፖችን በሙሉ ኖቲፊኬሽኑን ኦፍ በማድረግ ማስታወቂያ ችግር በዚህ ማስተካከል እንችላለን። ማትጠቀሙትን አፖች ኖቲፊኬሽኑን ኦፍ አድርጉት። አልፋችሁ የምትጠቀሙትን አፕ ቢሆንም እንኳን ኦፍ ብታደርጉት አፑን መጠቀም ስትፈልጉ ኖቲፊኬሽኑ አለው እንድታደርጉ ይጠይቃችኋል። አለው ያደረጋችሁ መጠቀም ትችላላችሁ። ሴቲንግ ውስጥ በመግባት ማትጠቀሙትን አፕ ኖቲፊኬሽኑን ከዘጋችሁ በኋላ እዚሁ ክሮም ላይ በመምጣት ክሮምን ከፍተን እንገባለን። አንድ ጊዜ ክሮምን በመክፈት እንገባለን። ክሮምን ከፍተን ስንገባ ከላይ ሶስት ነጠብጣብ ነጠብጣብ አንድ ጊዜ በመንካት ሴቲንግ የሚለው እዚሽ ጋር እናገኛለን። ሴቲንግ የምትለውን አንድ ጊዜ እንጫናለን። ውስጥ እዚሁ ጋር በመምጣት ፕራይቬሲ ኤንድ ሴኩሪቲ የሚለውን እዚሽ ጋር እናገኛለን። ፕራይቬሲ ኤንድ ሴኩሪቲን አንድ ጊዜ በመጫን እንገባለን። በእንደዚህ አይነት መልኩ ይከፍትልናል። ወርታች በመምጣት አድስ ፕራይቬሲ እነከዋለን። አድ ቶፒክስ የሚል ከላይ አለ። ከቱት አድ ቶፒክስ የሚለው ይሄኛው ኦን ሆኖ ነው ያለው። ኦፍ እናደርገዋለን። ሳይት ሰጀስትድ አድስ እዚህ ጋር አሁንም እንደምትመለከቱት ኦን ሆኖ ነው ያለው። ኦፍ እናደርገዋለን። ኦፍ ካደረግን በኋላ አሁንም ከዚህ ወደ ኋላ እንመለሳለን። አድ ሜጀርመንት የሚል አለ። አድ ሜጀርመንትን አሁንም ኦን ሆኖ ነው ያለው። ኦፍ እናደርገዋለን። ኦፍ ካደረግን በኋላ አሁንም ከዚህ ውስጥ እንወጣለን። እነዚህን ኦን ሆኖ ያሉትን ኦፍ ካደረግን በኋላ አሁንም ሰርድ ፓርቲ ኩኪስ የሚል እዚህ ጋር እናገኛለን። ፓርቲ ኩኪስ የሚለውን ይሄኛው
እንደምትመለከቱት አለው ሰርድ ፓርቲ ኩኪስ የሚል አለው ሆኖ ነው ያለው። ብሎክ ሰርድ ፓርቲ ኩኪስ የሚለው ላይ እናደርገዋለን። ሁለተኛው ላይ እናደርገዋለን። ሰርድ ፓርቲ ኩኪስን በእንደዚህ አይነት መልኩ ብሎክ ካደረግን በኋላ አሁንም ከዚህ ውስጥ እንወጣለን። ከዚህ ውስጥ በመውጣት እዚሁ ሴቲንግ ስር ያለን ታች ሳይት ሴቲንግ የምትል እዚሽ ጋር እናገኛለን። ሳይት ሴቲንግ አንድ ጊዜ እናካታለን። ቶፕ አፕ ሪዳይሬክትስ የሚለውን አንድ ጊዜ እንጫናለን። ቶፕ አፕ ሪዳይሬክትስ የሚለውን ኦን ሆኖ ካለ እችኛቷን ኦፍ አድርጉት። ቺን ፖፕስ አፕስ የምትለዋን ብሎክድ ኦፍ በማድረግ ብሎክ እናደርገዋለን። አሁንም ደግሞ ወርታች በመምጣት ኢንትራንሲቭ አድስ የምትላለች አንዴ በመንካት እቷንም ኦፍ አድርጉት። እችኛቷን ኢንትራንሲቭ አድስ ኦፍ በማድረግ ስልካችንን እንዳንጠቀም የሚያደርገንን የማስታወቂያ ብዛት በእንደዚህ አይነት መልኩ ሙሉ ለሙሉ ማስቆም እንችላለን ማለት። እንዳይበዛባችሁ የተወሰኑና በጣም ወሳኝ የሆኑ ስልካችንን በማስታወቂያ የሚያጨናንቁንና ስልካችንን እስከ መስበር ደረጃ የሚያስመኘንን የማስታወቂያ ብዛት እናስቆመዋለን። አፕ ሴቲንግ ውስጥ ገብታችሁ የማትጠቀሙትን አፖችን ኖቲፊኬሽኑን ኦፍ ካደረጋችሁ ስልካችሁን የሚያጨናንቀውን ማስታወቂያ በእንደዚህ አይነት መልኩ ሙሉ ለሙሉ ማስተካከልና ማጥፋት ትችላላችሁ። ከዚህም በፊትም አንዳንድ ማስታወቂያ የምናስቆምበትን ቪዲዮ ሰርተናል። ይሄኛው ግን የተመረጡ ነጥቦችን ወሳኝ የሆኑ ነጥቦችን ነው ያሳየዋችሁ። ብዙ የስልካችንን ማስታወቂያ ከምናስቆምበት እነዚህ ዋነኞቹ ናቸው። እነዚህ ነገሮች ሞክሩና በስልካችሁ ላይ የሚያመጣውን ለውጥ ታያላችሁ። ይሄ ቪዲዮ ለሌሎችም በእንደዚህ አይነት ችግር እየተቸገሩ ያሉት እህት ወንድሞቻችሁ ይህንን ቪዲዮ እንዲያዩና ችግሩን እንዲያስተካክሉ ሼር ላይክ አድርጉላቸው እያልኩኝ የዛሬውን ትምህርት በዚህ ጨርሳለሁ። በሚቀጥለው ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ።